በክሬም ወይም ኦይንትመንት መልክ የሚዘጋጁ መድኃኒትነት ይዘት ያላቸው ቅባቶችን አላግባብ መጠቀም ቆዳችንን ጥገኛ ሊያደርገው እንደሚችል ያውቃሉ? በወል ስማቸው ቶፒካል ኮርቲኮስቴሮይድ በመባል የሚታወቁት እንደ ክሎቤታሶል፣ ቤታሜታሶን፣ ሞሜታሶን ወይም ደግሞ በሽያጭ ወይም በብራንድ ስማቸው ቤትኖቬት፣ ደርሞቬት የሚባሉ ቅባቶችን አላግባብ መጠቀም ሊያስከትላቸው የሚችላቸው በጣም ብዙ ጉዳቶች አሉ። ከነዚህ መካከል የተወሰኑትን ለማየት እንሞክራለን። የመጀመሪያው የቆዳ መሳሳት ነው ወይም ደግሞ ስኪን አትሮፒ የሚባለው። ቆዳችን እንዲሳሳ ያደርጋሉ። በዚህ ምክንያት ቆዳችን በቀላሉ እንዲደማ፣ በቀላሉ እንዲቆስል ይሆናል ማለት ነው። ሌላኛው የጎንዮሽ ጉዳት ደግሞ በቆዳችን ስር የሚገኙ ትናንሽ የደም ስሮች ግልጽ ሆነው በቆዳ ላይ እንዲታዩ ያደርጋሉ። በተለይ በፊት ላይ ሲሆን ደግሞ ለእይታ ጥሩ ያለመሆን ነገር ሊፈጠር ይችላል። በሶስተኛ ደረጃ እነዚህ መድኃኒቶችን አላግባብ ለረዥም ጊዜ በምንጠቀምበት ጊዜ ሊያስከትሉ የሚችሉት ጉዳት ደግሞ የቆዳችንን በሽታ የመከላከል አቅም በማዳከም በቆዳችን ላይ የተለያዩ ባክቴሪያል ሊሆን ይችላል፣ ፈንጋል ወይም ቫይራል ኢንፌክሽኖች እንዲፈጠር ምክንያት ይሆናሉ። አንዳንድ ጊዜ ደግሞ የበሽታውን ምልክት በመደበቅ እነዚህ ኢንፌክሽኖች በድብቅ እንዲስፋፉ ምክንያት ሊሆኑ ይችላሉ ማለት ነው። በአራተኛ ደረጃ የምናየው ከላይ በርዕሱ ለመጥቀስ እንደሞከርኩት ቆዳችንን ለመድኃኒቶች ጥገኛ እንዲሆን ያደርጋሉ ወይም ደግሞ ቶፒካል ኮርቲኮስቴሮይድ ዲፔንደንስ የሚባለውን ነገር በቆዳችን ላይ እንዲፈጠር ያደርጋሉ። ይህም ማለት ምንድነው? እነዚህ መድኃኒቶችን ስንጠቀም የተወሰኑ ምልክቶች ይጠፋሉ። መድኃኒቶችን ስናቆም ደግሞ ተመልሰው ይመጣሉ። ቆዳ ላይ የመቅላትና ሌሎች ምልክቶች እንዲፈጠር ምክንያት ይሆናሉ ማለት ነው። ስለዚህ ቆዳ የሰውነታችን የመጀመሪያ ደረጃ መከላከያ እንደመሆኑ መጠን በተለያዩ ኬሚካሎች እንዳይጎዳ ጥንቃቄ ማድረግ፣ ከላይ የጠቀስናቸውን አይነት መድኃኒቶችን ደግሞ በሐኪም ሲታዘዝ ብቻ ለታዘዘበት ወቅት ያህል በትክክል መመሪያውን ተከትሎ ለአጭር ጊዜ ብቻ መጠቀም ያስፈልጋል። ከዛ ውጪ አንድ ጊዜ መድኃኒት ታዘዘ ማለት ቀጣይ ገዝተን መጠቀም እንችላለን ወይም ለረጅም ጊዜ መጠቀም እንችላለን። ወይም ደግሞ ለመድኃኒትነት የታዘዙ መድኃኒቶችን ለውበት መጠበቂያነት መጠቀም እንችላለን ማለት ስላልሆነ የቆዳችንን ጤንነት በአግባቡ መጠበቅ ይኖርብናል። አመሰግናለሁ።